This is going to be day 3 of teaching you how to trade ICC. Day 2 video ላይ በቻርት ላይ አንዳንድ ነገሮችን አይተናል። ስለ ማርኬት ስትራክቸር፣ ትሬንድ እና ሜጀር ማይነር የሚለውን ነገሮችን አይተናል። በዛሬ ቪዲዮ ላይ የምናየው አክቹዋሊ ስለ ኢንዲኬሽን እና ኮሬክሽን ነው። ኢንዲኬሽን ማለት ፕሪቪየስሊ እንዳስተማርኳችሁ ማርኬት ስትራክቸር ላይ how to identify the trend ብዬ ነግሬያችኋለሁ። ሎው እያነሰ ሲሄድ እና ሃይ ብሬክ እየተደረገ ሲሄድ ያ አፕ ትሬንድ ይሆናል። ሎው ብሬክ እየተደረገ እና ሃያቹ ደግሞ እያነሰ ሲሄድ that's going to be a down trend። ያ ደግሞ ዳውን ትሬንድ ይሆናል ማለት ነው። ኢንዲኬሽን ማለት ምንድን ነው የሚለውን ነገር እዚህ ላይ ኤክስፕሌን ላድርግላችሁ። ይሄ ሃይ ነው and then ይሄ have a low right? ብሬክ አድርጎ ሲሄድ ደግሞ ሃየር ሃይ ይሆናል ማለት ነው። ሃየር ሃይ የተባለበት ምክንያት ፕሪቪየስ ከነበረበት ሃይ ፕሪቪየስ የነበረውን ሃይ ብሬክ አድርጎ and then አልፎ አዲስ ሃይ ክሬት ስላደረገ ሃየር ሃይ ይሆናል ማለት ነው። ይሄኛው ሙቭ ከዚህ ሎ ተነስቶ እስከ ሃየር ሃይ ያለው ሙቭ that's your indication። any swing high or swing low break ሲደረግ ኢንዲኬሽናችን ነው የሚሆነው ማለት ነው። okay? or any higher low that's your indication። አስቀድሞ እየነገረን ነው። ምንድን ነው የሚነግረን? ፕራይስ ቡሊሽ መሆኑን ማለት ነው። okay? አስቀድሞ እየተናገረን ነው ማለት ነው። የቤሪሽ ላይ ሲሆን ደግሞ ምን እንደሚመስል ልንገራችሁ። ልክ እንደዚህ ሎው ጌፕ ብሬክ ሲደረግ that's your bearish indication ወይም ደግሞ ዳውን ትሬንድ የመሆኑን ቀድሞ አይደንቲፋይ እያደረገን ነው። ቀድሞ እያሳወቀን እየነገረን ነው ማለት ነው። ኢንዲኬት እያደረገን ነው። that's what you want ነው። ያ ነው ኢንዲኬሽን ማለት ያ ነው። okay? swing high ወይም ደግሞ swing low break ሲደረግ that becomes your indication። okay? ያ ነገር የለውም። a correction ደግሞ when price after price breaks a swing high ወይ ደግሞ swing low correct ሲያደርግ ወይም ደግሞ ሊኩዊዲቲ ለመሰብሰብ ሊሆን ይችላል ወይ ደግሞ higher low whatever you call it okay? ለመረዳት እንዲመቻችሁ whatever you want to say it you can say it okay? ይሄ ሙቭ የምታዩት ሙቭመንት that's your correction። ፕራይስ ኮሬክት አድርጎ ሲጨርስ የቱ ጋር እንደምንገባ ነው የሚነግረን። okay? ኢንትሪያችን የቱ ጋር እንደሚሆን ነው የሚነግረን ኮሬክሽን። ኢንዲኬሽን ቀደም እንዳልኳችሁ ጀስት ፕራይስ ወዴት እንደሚሄድ ኢንዲኬት ያደርግልናል። ከዛ ከገባን ቴክ ፕሮፊታችን የቱ ጋር እንደሚሆን ይነግረናል። okay? ኮሬክሽን ደግሞ የቱ ጋር ኤንትሪያችን የቱ ጋር እንደሚሆን ይነግረናል ማለት ነው። እነዚህን ነገሮች በቻርት ላይ እናያቸውና ዴይ 3ን በዚህ እናበቃለን ማለት ነው። ዴይ 4 ላይ ስለ ሪያክሽን ሌቨል እና ኮንቲኒዌሽን እንዴት አይደንቲፋይ እንደምናደርግ እናያለን ማለት ነው። okay? ኢንዲኬሽን ለቡሊሽ ኤግዛምፕል ይህንን ማየት እንችላለን። okay? here እዚህ ጋር ለዋለን ከዛም በኋላ ሃይ ይኖረናል። ናው ኔክስት የምንጠብቀው ምንድነው? ሃየር ሃይ። ይሄኛው ሃየር ሃያችን ነው የኛ ኢንዲኬሽን ፕሪቪየስ ከነበረበት ሃይ ብሬክ ሲያደርግልን ማለት ነው። this break as you can see ይሄ ብሬክ ምንድነው የሚነግረን? ቡሊሽ የመሆኑን ማለት ነው። okay? ቡሊሽ ነው የማርኬት ስትራክቸር ቡሊሽ ሊሆን ነው አስቀድመው የሚነግረን። now after this price ምንድነው የሚያደርገው? ኮሬክት ያደርጋል። as long as የታችኛውን low break እስካላደረገ ድረስ this trend still considers as a bullish trend okay? bullish ነው የሚሆነው ይሄ ትሬንድ bullish ነው የሚሆነው shift አይቀየርም okay? as long as ይሄንን low break እስካላደረገ ድረስ ማለት ነው። okay? ከዛም በኋላ as you can see here ወደ ላይ ነው ሄደው ማለት ነው ማርኬቱ። በአጭሩ ኢንዲኬሽን ማለት ሃየር ሃይ ነው። ኮሬክሽን ማለት ሃየር ሎው፣ ኮንቲኒዌሽን ማለት ደግሞ ሃየር ሃይ በድጋሚ ማለት ነው። ጀስት ያንን ነው የምደጋግሙት። አይሲሲ ማለት ይሄ ነው። ፒውር ማርኬት ስትራክቸር ማለት ይሄ ነው። ኦኬ የቤሪሽን ደግሞ ላሳያችሁ። ቤሪሽ ላይ ሴም ቲንግ። ቤሪሽ ላይ አንድ አይነት ነው። let's start from here we have our high ከዛ low ከዛ lower high አለ ከዛም በኋላ lower low አለ right? and then this is your correction። now here እዚህ ጋር እንደምታዩት እዚህ ጋር low አለን ከዛ በኋላ ነው ይሄ low ነው ብሬክ የተደረገ ይሄኛው low ብሬክ ተደረገልን ኢንዲኬት አደረገን ፕራይስ ወደታች እንደሚሄድ ማለት ነው። ከዛ በኋላ ትንሽ ኮሬክት አደረገ ፕራይስ ከዛ ወደታች ሄደ ማለት ነው። I can just keep showing you this here you have your low ከዛም በኋላ lower high lower low ከዛ correction right here እዚህ ጋር እስኪ low አለን ብሬክ ተደረገልን ከዛ በኋላ ብሬክ ተደረገልን ፕራይስ ኮሬክት አደረገ ከዛ ወደታች ሄደ ማለት ነው። just keep practicing። እዚህ ጋር low አለን high አለን ከዛ በኋላ higher low ፕሪቪየስ ከነበረበት high ከፍ ብሎ ዘጋልን ከዛን higher high ሰጠን። higher high ከሰጠን በኋላ ይሄንን ብሬክ አደረገልን ከዛ ፕራይስ ምንድነው ያደረገልን? ኮሬክት አደረገ ከዛም በኋላ ወደ ላይ ሄደ። just overall እንድታውቁ ፈልገው ኢንዲኬሽን ማለት whenever you see a swing high ወይ ደግሞ swing low break ሲደረግ a swing high break ተደረገ ማለት ፕራይስ ቡሊሽ ይሆናል ማለት ነው።
ስዊንግ ሎ ብሬክ ተደረገ ማለት ፕራይስ ቤሪሽ ይሆናል ማለት ነው። ከሬክሽን ደግሞ ፕራይስ ብሬክ ካደረገ በኋላ ከሬክት ያደርጋል። ወደ ላይ ብሬክ ካደረገ ሃይር ሎ ሊሰራ፣ ወይ ደግሞ ወደ ታች ብሬክ ከተደረገ ደግሞ ሎወር ሃይ ሊሰራ ማለት ነው ከሬክት የሚያደርገው። then continuation ደግሞ የቀረውን ትሬንድ ካች የምታደርጉበት ሙቭመንት ማለት ለኮንቲኒዌሽን እና ሪያክሽን ሌቭል on the day 4 የምናየው ይሆናል ማለት ነው። I hope you enjoying this series. ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ፒስ አውት።